ያመሲ የሚለው መዝሙር እንዴት ተጻፈ? ዜማው ከዘፈን የተኮረጀ ነው የሚሉ ባለሙያዎች አሉ። ዜማውን እንዴት ሰራሽው? ይሄን አልሰማሁም እውነቱን ለመናገር እኔ እንደዚህ ያለኝም ሰው የለም። ከምን ዘፈን ጋር እንደሚመሳሰል አላውቅም የሚሉ ባለሙያዎችም ያሉ አይመስለኝም። እኔ ያለኝ ሰው የለም። የት እያሉ እንዳለ አላውቅም። እንዴት ሰራሽው? ማንኛውንም ሌሎቹንም መዝሙሮቼን እንደምሰራ ነው። እኔ መዝሙር ስሰራ አንዳንድ ጊዜ ግጥሙን ጽፈውና ግጥሙን የበለጠ እንዲገልጽልኝ አድርጌ ነው ዜማ የምሰራው። እንደዛ በዛ መንገድ ነው የሰራሁት። ቀጣዩን የመዝሙር በረከት መቼ እንጠብቅ? ሁሌም እዘምራለሁ። ጌታ ሊመጣ በቅርብ ስላለ እስከሚመጣ ድረስ ወይኛ እስከምንሄድ ድረስ እየዘመርን ነው። ሁሌም እዘምራለሁ። በቅርቡ ደግሞ ልዩ የአምልኮ ጊዜ ይኖረናል። ከዚህ ሌላ ምን ስራ አለኝ? እሺ፣ መዝሙሮችሽን ከማውጣትሽ በፊት በሌሎች ሰዎች ሳንስ ወይም ሂስ ታስደርጊያለሽ ወይ? አዎ አስደርጋለሁ። እሺ፣ በቅርቡ ባወጣሽው አልበም ላይ ወንድማችን ጳውሎስ ፈቃዱ እናምናለን በሚለው መዝሙር ስር 3ኛ ቁጥር ላይ የሰጠው አስተያየትና የመፍትሄ ሐሳብ አለ። ስለሱስ ምን ትያለሽ? ወንድማችን ጳውሎስ ፈቃዱ ያለው ምንድነው? የሰጠውን አስተያየት ተቀብያለሁ። እውነቱን ነው። እንደዛ መሆን ይችል ነበር። እናምናለን በሚለው መዝሙር ላይ 3ኛ ቁጥር ላይ መንፈስ ቅዱስ የሚል ቃል ማስገባት እችል ነበር። ስህተት ነው ማለት አይደለም አለማስገባቴ፣ ግን የበለጠ እሱ እንዳለው ደግሞ ባስገባው መልእክቱን ያጠነክረው ነበር። እውነቱን ነው።